ቪዲዮአችሁ ምንም ያክል ገራሚ ቢሆንና ካሜራችሁ በ300 ሺህ ብር ካሜራ የተቀዳ ቢሆንም በዓለማችን ላይ ቁጥር 1 ቪዲዮ ኤዲተር ኤዲት ቢያደርገው ማንም ሰው አያየውም። ምክንያቱም ሁሉም ሰው የሚያየው ፊት ለፊታችሁ ላይ የተለጠፈውን 16 በ9 የሆነ ፊት ብቻ ነው። እናም ይሄ ፎቶ ጨባ ሆነ ማለት ያው ቪዲዮአችሁ ገደል ይገባል ማለት ነው። እሺ በቃ ተምኔል በጣም ትልቅ ሚና ይጫወታል ልትል ነው አይደለ? ታዲያ እንዴት ነው ማንም ሊያልፈው ንኩኝ ብሎ የሚጨቀጭቀውን ምርጥ የሆነ በዓለማችን አንደኛ ተምኔል መስራት የምንችለው? ያውስ ሁሉም ስኬታማ ዩቲዩበሮች ተምኔላቸው ላይ የሚጠቀሙትን ማንኛውም ንጥረ ነገር ወይም የሚጠቀሟቸው ሰዎች 3 መተቶች ማነው ወጋው የተወጋ ሚስጥራት አሳያችኋለሁ። ስለዚህ በመጀመሪያ የቪዲዮ ሐሳብ ከመጣልኝ በኋላ ቀጥታ ወደ ተምኔሉ እንገባለን። ምክንያቱም የሚመከረው እንደዛ ነው። እንደዚህ የቪዲዮ ሐሳቤ የምሳሌ በቲክቶክ ገንዘብ ማግኛ ሜትድ በሚል ነው እንበልና ሁላችንም እንደምናደርገው መጀመሪያ ማድረግ እኔን ደስ የሚለኝ ዩቲዩብ ላይ እንገባና በዚህ የተሰሩ ሪሌትድ ቪዲዮዎችን ቼክ እናደርጋለን። ነገር ግን እዚህ ጋር ዝም ብላችሁ ብዙ ቪው ያለውን ተምኔል ሳይሆን ንኩኝ የሚላችሁን ቪዲዮ መርጣችሁ፣ ምክንያቱም እኛ በስከመጨረሻ ሀክ የምናደርገው ድብቅ ሚስጥር የለም። በቃ ዋናው ነገር ሰዎችን አማማለን የኛን ቪዲዮ ሊያዩት ወይም ደግሞ ሊነኩት የሚችሉበትን ሚንስ ክሬት ማድረግ። ስለዚህ እኛ የሚያማልለን ወይም ደግሞ በሌላ አማርኛ ንካኝ የሚለውን ተምኔል 1-3 ደስ የሚሏቸውን ተምኔሎች ስክሪንሻት አድርገን እነሱን እንይዛለን ማለት ነው። ለምሳሌ ይሄኛው ተምኔል ተመችቶኛል። በጣም ቀለል ያለው ሲምፕሊሲቲ ያለው ቪዲዮ ነው። ይሄ ደግሞ የዩቲዩብ ዋናው ፕሮ ሲምፕል አንዱ ሲምፕሊሲቲ ነው ማለት አንድ ስልክና አንድ ልጅ ብቻ ነው ያለው። ይሄ ደግሞ ወደ መጀመሪያው የዩቲዩብ ፕሪ ሲምፕል ወይም ደግሞ አውቶሪቲ ይወስደናል ማለት ነው። ይሄ ደግሞ የመጀመሪያው ስኬታማ የዩቲዩብ ተምኔል ህግ ሲምፕሊሲቲ ይባላል። ይህም ደግሞ ሁላችንም የምናጠፋውና በየጊዜው ስህተት የምንሰራበት ብሎም የምንሳሳትበትና ፍጹም ኮተት የሆነ ቪዲዮዎችን ፖስት ከማድረግ ሊታደገን የሚችለው አንዱ ፕሪ ሲምፕል ነው ማለት ነው። የሆነ ኮተት ከማብዛት ይኸውላችሁ አንድ ሰው ወይም ደግሞ 0.7 ሰከንድ ብቻ ነው ሊያጠፋ የሚችለው። የምንሰራው ተምኔል በ0.7 ሰከንድ ውስጥ ሰው አይን ውስጥ የሚገባና ቪዲዮአችን በብዙ እይታ ሊያገኝ የሚችልበትን ሚንስ ክሬት ማድረግ ነው ማለት። ቪዲዮ ስለምንና እንዴት እንደሆነ በአጭሩ ሊናገር የሚችልበትን ክሬት ማለት። ይህም ደግሞ የሚሆነው በሌላ አማርኛ ይሄን ማድረግ የምትችሉት ኮተታችሁን በመቀነስ እና መሰረታዊ ነገሮችን በማስቀመጥ ነው። እሺ በቃ ይገባኝ። አሁን የሁላችንም ጥያቄ ተምኔሎቻችን ላይ ምን እንጨምር? እንግዲያው ስለሱ ዩቲዩብ ያወጣቸውን ስኬታማ ዩቲዩበሮች የሚጠቀሟቸውን ቅመሞ ማለቴ ምግቦች አብረን እናያለን ማለት ነው። እንግዲያውስ በአንድ ነገር እንስማማ። የሁሉም ተምኔል አይዲያዎች ወይም ሐሳቦች በትንሽ ሰከንድ ውስጥ ቪዲዮአችሁን ወይም ደግሞ የሰዎችን ቀልብ ስቦ ንኩኝ የሚል የሆነ ተምኔል ክሬት ማድረግ ወይም ደግሞ መፍጠር ነው። ይሄም ማለት ደግሞ ለምን፣ እንዴት፣ ወዴት፣ መቼ የሚሉትን ማካተት መቻል ማለት። ከዛም ተመልካች ያንን መልስ ለማግኘት የኛን ቪዲዮ እንዲነኩ ማድረግ መቻል ማለት። ስለዚህ ተመልካቾቻችሁን የምትስቡበት እዚህ የመጀመሪያው ቅመም ኔጋቲቪቲ። አብዛኛው ስኬታማ ዩቲዩበሮች ቪዲዮቻቸውን እንድንነካላቸው የሚጠቀሙበት ሚስጥር ነው። ይህ ደግሞ እኛ የለመድነውና ከኛ ጋር ተቃራኒ የለመድነውና በእኛ ዘንድ ኖርማል የሆነውን ነገር ተቃራኒ አድርጎ ማቅረብ። ለምሳሌ ስኬታማ የምትሆኑበት መንገድ ከማለት ይልቅ ትንሽ ቀየር ታደርጉትና እንዲህ የምታደርጉ ከሆነ ስኬታማ ትሆኑ፣ ወይም ደግሞ ጸጉርሽን የምታሳድጊበት ብላ ከማለት ይልቅ ይሄን ነገር የምታደርጊ ከሆነ ጸጉርሽ አያድግም በማለት ይህም ደግሞ ወደ ትኩስ ስናመጣው በቲክቶክ ገንዘብ የምታገኙበት መንገድ ከማለት ይልቅ ቀየር ታደርጉና ይሄን የምታደርጉ ከሆነ ቲክቶክ አይከፍላችሁም፣ ቲክቶክ የማይከፍላችሁ ለዚህ ነው ማለት እንዴ ብለው ሰዎች ደንግጠው ቪዲዮውን እንዲያዩት ያደርጋል ማለት ነው። ቆይ ወዴት እየሄድን ነው? ግን ወዴት እንደሆነ ገብቷችኋል አይደለ? እና ሁለተኛው ደግሞ ሊስት ወይም ቅደም ተከተል ማስገባት ወይም ማስያዝ። ሶስቱ መንገዶች 5ቱ ህይወትን የቀየሩበት መንገዶች ወይም ደግሞ በቲክቶክ 5ቱ ቲክቶክ ገንዘብ የምታገኙበት መንገዶች በማለት መጻፍ ነው። እንዲሁም ደግሞ ሶስተኛው ታይም ላይን ነው። ያ ማለት ጊዜ ገደብ ነው። እንደገመታችሁት ወይም ደግሞ እንደምታውቁት ጊዜ ማስገባት ማለት በ5 ደቂቃ ብቻ 10 የሆነ በ3 ቀን ውስጥ ዩቲዩብ በ6 ሳምንት ብቻ ሞኔታይዝ አደረኩ የሚሉና የሚባሉ ቪዲዮዎች ናቸው። ወሳኙ ወይም ደግሞ እኔ የሚመቸኝ አውቶሪቲ ወይም ደግሞ እውቅና የምንለው ነገር። ይህም ማለት በምታወሩት ሐሳብ ዙሪያ ላይ እውቅና ያላቸው ነገሮችን ወይም ደግሞ ሰዎችን መጠቀም መቻል ማለት። በቲክቶክ ገንዘብ የምታገኙበት መንገድ ከምል ይልቅ ማን ያቀኛል? የሚያቀኝ ሰው እኮ የለም። በሱ ፋንታ በቲክቶክ ታዋቂ የሆኑ ፌመስ ሰዎችን ላይክ እንደ አዶናይ እንደነ ዩቲናስ ወይም ደግሞ ሌሎችን ወስድና አዶናይ በወር 400 ሺህ የሚያገኝበት ሚስጥር ወይም ደግሞ አዶናይ በወር 400 ሺህ ለማግኘት የሚጠቀማቸው የቲክቶክ ሚስጥሩ ብሎ ከሆነ 400 ሺህ ብር ቼክ ጋር ፖስት ማድረግ ማለት ነው። የመጨረሻው ደግሞ
ቢግነር ቲፕስ ወይም ደግሞ ለጀማሪዎች የምንለው ነገር ነው። ይህ አብዛኛውን ትምህርታዊ ቪዲዮ ነው። አብዛኛው ሰው ራሱን እንደ ጀማሪ ነው የሚያየው። ከመጀመሪያ ማወቅ ስለሚፈልግ ከእናንተ የሚጠበቀው ርዕሳችሁ ላይ ወይም ደግሞ ተምኔላችሁ ላይ ለጀማሪዎች የምትሏን ጽሑፍ መጠቀም ወይም ደግሞ መጨመር ነው። ለምሳሌ ቪዲዮ ኤዲቲንግ ለጀማሪዎች፣ አኒሜሽን አሰራር ለጀማሪዎች፣ ፎሬክስ ትሬዲንግ ለጀማሪዎች እንደሚሉት ማለት። ሰብስክራይብ ሳታደርጉ ነው የምታዩት ወይስ ሰብስክራይብ አድርጋችኋል? አሁን ከ10 እና ከ20 ያላነሱ የተምኔል ሐሳቦች ወይም አይዲያዎች መጥተውላችኋል ማለት ነው አይደል? ስለዚህ አሁን ቀጥታ ወደ ስራ እንገባለን ማለት። በመጀመሪያ ግን ዩቲዩብ እንደሚለን ከሆነ ስኬታማ ዩቲዩበሮች የሚጠቀሟቸው እነዚህን 3 ወይም 4 ንጥረ ነገሮች ታይትሎቻቸውና ተምኔሎቻቸው ማለት ነው። ስለዚህ ቅድም እንዳወራ ነው ተምኔላችን ግልጽ መሆን ስላለበት ከአሁኑ ምን እንደምንጠቀም፣ ለምሳሌ አውቶሪቲ እጠቀማለሁ። ለምሳሌ በቲክቶክ የሚመረጥ አንድ ሰው ወይም ደግሞ አውቶሪቲ ወይም ደግሞ የሚታወቅ ሰው እንመርጣለን። መጀመሪያ ርዕሱን መወሰን አለብን። ርዕሱን እንወስን ማለት አዶናይ በወር 400,000 ለማግኘት የሚጠቀመው ሚስት። ዋው የምር ርዕስ አወጣት ግን። ስለዚህ አሁን ምን እንደምንጠቀም ከወሰን በኋላ ቀጥታ ወደ ተምኔላችን እንገዳለን። ለዚህም የምጠቀመው እኔ ፒክስል አርት ነው። አፑን ቴሌግራም ላይ ያስቀምጥላችኋለሁ ወይም ደግሞ ሊንክ ዲስክሪፕሽን ላይ ያስቀምጥላችሁ። ውስጥ ከገባን በኋላ ሳይዙን እንመርጥለታለን። ከዛ አንድ ወጥ የባክግራውንድ ከለር ለሱ እናንተ ደስ ባላችሁ። እኔ ለምሳሌ በቀይ ነው ደስ የሚል። ከዛ በኋላ ባክግራውንድ ከመረጥ የአዶናይ ፎቶ ያስፈልገናል። ለዚህ ደግሞ ፌስቡክ ወይም ደግሞ ኢንስታግራም ገብተን የሱን ፎቶ እናመጣለን ማለት ነው። ለዚህ ፎቶውን ካወረድን በኋላ ለሚያስፈልገን ነገር ሎጎ ምናምን ሁሉም ነገር ፒክስአርት ውስጥ ስላለ እዚህ ጋር የአዶናይን ፎቶ እናስገባዋለን። ከዛ እዚች ጋር ባክግራውንድ ሪሙቭ እናደርገዋለን ማለት ነው። ከዛ ባክግራውንድ ሪሙቭ ስታደርጉት እንደዚህ አይነት አድርጎ ያስቀምጥላችኋል። ከዛ ሙቭ ቱ ኮርነር ሄዳ። ስለዚህ በዚህ በስልኩ ፋንታ ስክሪንሾት ግን የሆነ ሽልማት ስለወሰደ ቼክ የሚመስል ነገር ወይ ደግሞ ቴክስት ፖስቱን እናመጣና እዚህ ጋር እናስቀምጣለን ማለት ነው። ይሄ ደግሞ ወደ ሁለተኛውና ወደ ዋነኛው የስኬታማ ዩቲዩብ ተምኔል ያመጣናል ማለት ነው። እሱ ደግሞ ኮንትራስት። ይህም ደግሞ በአጭሩ ሳስረዳችሁ ቅድም እንዳልኩ 0.7 ሰከንድ ውስጥ አይናችን ውስጥ መግባት ስላለበት ኮንትራስት አስፈላጊ ነው ማለት ነው። ከሰዎቹ አይን ውስጥ ለማስገባት ደግሞ ኮንትራስት መጠቀም አለብን ማለት ነው። ወይ ደግሞ በተቃራኒው ማድረግ አለብን ማለት ነው። ለምሳሌ ጨለማ ላይ ነጣ ያለ ነገር ወይም ደግሞ ደብዘዝ ያለ ነገር ላይ ደማቅ ነገር፣ ነጭ ነገር ላይ ደግሞ ጥቁር ነገር ሞር ጎልቶ ይታያል። እንደዚህ እያደረግን ማሳመር መቻል ማለት ነው። ስለዚህ እንደዚህ እያደረግን የምንፈልጋቸው ነገሮች ጎልተው እንዲታዩ ማድረግ መቻል ነው። ለምሳሌ እዚህ ጋር እንደምታዩት ቀዩ ባክግራውንድ ላይ የአዶናይ ፎቶና ስቲከሩ በጣም ተውጧል በቀይ ማለት ነው። ስለዚህ ይሄንን ትንሽ ጨለም ለማድረግ ቪኔት ጋር እንሄዳለን ወይም ደግሞ ስቲከር ሰርች ላይ ሄደን ቪኔት ብለን ሰርች እናደርጋለን ማለት ነው። ከዛ ልክ እዚህ ጋር እንደምታዩት ጨለም አለ ማለት ነው። ወይም ደግሞ ከዛ ለአዶናይ ፎቶና ለስቲከሩ የተወሰነ ሻዶውን እንጨምራለን ማለት ነው። ሞር ጎላ ብለው እንዲታዩ ስቲከሩ አሁን አሪፍ የሆኑ ይመስለኛል። ስለዚህ ይሄን ካደረግን በኋላ ስቲከሩ እንደምታዩት ነጭ ነው። ስለዚህ ጥቁር ጽሑፍ ብንጽፍበት ሞር ጎላ ብሎ የመታየት እድል አለው ማለት ነው። ስለዚህ ይሄንን ሴቭ እናድርገውና ስቲከር ላይ ያሉትን ነገሮች በሙሉ ሪዝ ማድረግ መቻል አለብን ማለት ነው። ከዛ በስሙ ፋንታ የሆነ ቲክቶክ ሎጎና ስሙን እንክተት። ከዛ እዚህ ጋር 300,000 ወይም ደግሞ 400,000 ብለን እንጽፋለን ማለት ነው። ከዛ የሆነ ዶላር ኖት ወይም ደግሞ የዶላር ምልክት ስቲከር ላይ ገብተን እናመጣለን። ከዚህ ውስጥ እናንተ ደስ ያላችሁ መፈላሰፍ ትችላላችሁ። ጀስት ለማሳየት ያክል ነው እንደዚህ ማድረግ። ስለዚህ መጨረሻ ላይ ስንጨርስ ይችን ትመስላለች። በቃ አሪፍ ነው ማለት ነው። ስለዚህ ይሄን ከጨረስን በኋላ አሁን የምንቀመምበት ወይም ደግሞ ቅመማ አድ የምናደርግበት ሰዓት ደረሰ ማለት ነው። ይህንንም ለማድረግ ቀጥታ ወደ ላይትሩም እንገባባችሁ በኋላ ምን እንደምታደርጉ አላውቅም። ምክንያቱም ስለ ፎቶ ኤዲቲንግ ምንም የማውቀው ነገር የለኝም። ስለዚህ እዚህ ውስጥ ካስገባችሁ በኋላ እናንተ እንደሚመስላችሁ ብራይትነሱን እየጨመራችሁ እየቀነሳችሁ የተለያዩ ነገሮች ስላሉ እነሱ በእየጨመራችሁ እየቀነሳችሁ ራሳችሁ በሚመስላችሁ ልክ ማዘጋጀት መቻል ማለት ነው። ስለዚህ ይሄንን ከጨረሳችሁ በኋላ ቀጥታ ወደ ትሄዳላችሁ ወደ thumbsup.tv ተምኔላችሁን ሳይዝ በትልቁ ሲሆን በትንሹ ሲሆን ምን አይነት ኢፌክት እንዳለው ወይ ደግሞ ምን አይነት እይታ እንዳለው ማየት ትችላላችሁ ማለት ነው። የዌብሳይቱን ሊንክ ከስራ አስቀምጬላችኋለሁ፣ ከሱ አክሰስ ማድረግ ትችላላችሁ። እዚህ ላይ እንደምታዩት ተምኔላችሁንና ርዕሳችሁን ታስገቡለታላችሁ። ከዛ ይሄ ዌብሳይት ደግሞ የሚያሳያችሁ ተምኔላችሁ ወይም ደግሞ ይሄ የቪዲዮአችሁ ተምኔል በተለያዩ ዌብሳይት ሲገባ ምን አይነት ፊቸር አለው፣ ዩቲዩብ ሲሆን፣ ቲክቶክ ሲሆን፣ ስክሪፐር ሲሆን፣ የተለያዩ ሚዲያዎች ላይ ሲሆን ምን አይነት ፊቸር አለው የሚለውን ያሳያችኋል። ወይም ደግሞ ዲስክቶፕ ላይም ስልክ ላይም ሲሆን ምን አይነት ፊቸር እንዳለው ያሳያል።